የሀዲያ ብሔር ባህላዊ የቤት አሰራር። ዛሬ በዩቲዩብ ቻናላችን ላይ የሀዲያን ባህላዊ የቤት አሰራር እንዴት እንደሆነ በጽሁፍ ያለውን በድምጽ በማስቀመጥ ያለውን ሂደቶችን ወደ እናንተ ይዤ ቀርብ ያለው ዩቲዩብን ሰብስክራይብ በማድረግ የደወል ምልክትን በመጫን ቶሎ እንዲደርስ አድርጉ። ላለው ስለምታደርጉ አመሰግናለሁ። ሀዲያ የበርካታ እሴቶችና ወጎች ባለቤት ሲሆን በብሔሩ የራሱ የሆነ የቤት አሰራርና አኗኗር ዘይቤ የሚስተዋል ነው። የብሔሩ ባህላዊ የቤት አሰራር ምን እንደሚመስል እንደሚከተለው ይቀርባል። የሀዲያ ሕዝብ በደጋማና ወይና ደጋ አካባቢ እርሻ በማረስ በቋሚነት ዓመታዊ ሰብሎችን በማምረት እንዲሁም በቀለም አካባቢዎችን ከብት በማብረት በወገና በባህላዊ ስርዓት ከብቶችን መቶና ሺህ በማድረስ በመቁጠር ይታወቃል። ለሰው ልጅ ኑሮ የሚያስፈልጉት መሰረታዊ የሆኑ ነገሮች መካከል መጠለያ በዋናነት የሚጠቀሱ ሲሆን በብሔሩ ከጥንት ጀምሮ ሲወርድ ሲዋረድ የመጣው የመጠለያ ሥራ ከሰው ልጆች ሕይወት ጋር በእጅጉ የተቆራኘ ነው። በብሔሩ ባህላዊ የቤት አሰራሩም በመጠንና በአይነት በሁሉም አካባቢዎች እየተተገበረ ይገኛል። በሀዲያ ብሔር ሁለት አይነት ባህላዊ የቤት አሰራሮች ያሉበት ሆኖ እንደ አንደኛው በደጋና በወይና ደጋ አካባቢ የሚኖሩ ሀዲያ የሚጠቀም የቤት አይነት ሆኖ በሀዲሳ ቋንቋ ፋንጋሞ እንደሚባል የሀዲያ ዞን ባህልና ቱሪዝም ኮሚሽን መመሪያ ጽሕፈት ቤት በ2008 ዓ.ም ያሳተመው የአሁዲ መጽሐፍ ያመለክታል። ይህም ግድግዳና ጣሪያው ተለይቶ ጣሪያው ብቻ በሳር የሚከደን የቤት አይነት ነው። ሁለተኛ በቆላማ አካባቢ የሚሰሩ የቤት አይነት ሲሆን ይህም ከከብቶች በረት ጋር ተያይዞ ወይም በተናጠል የሚሰራበት ነው። ይህ አይነት የቤት አሰራር በጣሪያው እስከ ምድር ድረስ በሳር የሚለበስ ሆጎማ የቤት አሰራር ነው። ሆጎማ የቤት አሰራር ነው። ሆኖም ግን አሁን ላይ በቆላም በወይና ደጋምና ደጋ የሚኖሩ የሀዲያ ብሔር አብዛኛው ፈንጋሞ አይነት የቤት አሰራር እየሰራ ይገኛል። በሀዲያ ብሔር ባህላዊ የቤት አሰራር ጥበትና ስፋት በሀብትና በእድገት ይወሰናል። ሀብታም ሰው ለቤተሰቦቹ ለከብቶቹ የሚበቃ ሰፊ ቤት መስራት ይጠበቅበታል። በሀዲያ ባህል መሰረት አንድ ወጣት ወንድ ትዳር ከመሰረተ አስቀድሞ በወላጆቹ አጠገብ ከ5 ክንድ የማይበልጥ ቤት መስራት ይጠበቃል። ለዚህም ምክንያት ሙሽሪት የባሏን ቤተሰብ ወግና ባህል አኗኗር ስርዓት እንደምትኖር ስለሚፈለግ ነው። ከተወሰኑ ዓመታት በኋላ በ6 እና በ7 ክንድ የሚሆን የቤት ሥራ ሰርቶ ጎጆ ይወጣል። ከዛ ዕድሜ እንደገና ሀብት እየጨመረ ሲመጣ በ10 እና በ12 ክንድ የሚሆን ትልቅ ቤት ጎያ እንዲሁም ለልጆችና ለእንግዶች ማረፊያ እልፍኝ ጀጊራ ሰርቶ የሞቀ ኑሮ ይጀምራል። በባህሉ መሠረት ጎያ ትልቅ ቤት ውስጥ ሰው መስሎን የደጋና የጋማ ከብቶች በጋጣ እንዲሁም ፍየሎችና በጎች በጉራና ይኖራሉ። በሀዲያ ብሔር ትልቅ ቤት ጎያ ለመመስረት የሚፈልግ ሰው ረዘም ያለ ጊዜ ወስዶ ዝግጅት ማድረግ የተለመደ ነው። ቤቱ የሚሰራበት ጊዜ ስፋቱ የሚለካው በባህላዊ መንገድ በክንድ ወይም በእግር ጫማ እንጂ በዘመናዊ ሜትር አይደለም። ምክንያቱም በክንድ መለካት በገጠር አካባቢ ከጥንት ጀምሮ የተለመደ በመሆኑ ነው። ቤቱ የሚሰራበት ጊዜ የበርና የመስኮት አቅጣጫ የት እንደሚሆን እንዳለበት የቤት አሰራር ላይ ልምድ ያላቸውና ያማክራሉ። የቤቱ መውጫና በር መስኮትና ለፀሐይ ለዝናብም ለብርድም ተጋላጭ እንዳይሆን ጥንቃቄ ይወሰዳል። ለቤት ሥራ የሚሆን ዕድሜ ጠገብ ቄራ ጽድና ባህር ዛፍ በመለጠፍ የግድግዳ እንጨት ይዘጋጃል። ለግድግዳ እንጨት ቄራ ጽድና ቀይ ባህር ዛፍ የሚመረጥበት ምክንያት ምስጥ ስለሚበልጥና ቤቱም ረጅም ዕድሜ እንዲቆይ ነው። በሌላ በኩል ደግሞ ቀርካና ሸምበቆ አጠና ለመጋራነት የሚገለገሉ ሲሆን የእንሰት ውጤት የሆነው ኮፍቾና ቃጫ በጥንካሬ የታወቁ ሆባ
ሐርጌ ለማፍሪያ ያገለግላል። ለምሰሶ የሚሆን ቀጥ ያለ ጽድ በባለቤቱ መሬት ላይ የሚገኝ ከሆነ ከራሱ የሌላ ከሆነ ደግሞ ከሌላ ሰው መሬት ይቆረጣል። በባህሉ ለምሰሶና ለቤት ሥራ የሚሆን እንጨት ሲቆረጥ ነቀዝ የማይበላበት ወቅትና ጊዜን ይመረጣል። ቤት የሚሰራበት ወርም አብዛኛውን ጊዜ ከጥር እስከ ሚያዝያ ይመረጣል። በባህሉ የተጀመረው ቤት እስከሚጠናቀቅ ድረስ በጋራ ተዘግቶ በጋራ መስራት የተለመደና የተጠናከረ ነው። ቤት የሚሰራበት ቦታ ተመርጦ አፈሩን ከተደላደሉ በኋላ የግድግዳ ሥራ ይጀምራል። የግድግዳ ሥራ ከተጠናቀቀ በኋላ የቤቱ መጠሪያ ይሰራል። በመጠሪያ ሥራ ላይ የመጀመሪያ ሥራ ተደርጎ የሚወሰደው አልጣንታ ሲሆን ይህ ምሰሶ ከመቆሙ በፊት ወይም ከቆመ በኋላ በምሰሶ ኡቱባ በአናቱ ላይ ይከላል። ከተዘጋጀው የቀጫ ገመድና ሆፍቾ ከጣሪያ አናት ላይ እስከ ጥንት እስከ ግድግዳው ጫፍ ድረስ በሸምበቆ ወይም ከተሰነጠቀው ቃርካ ያዘጋጁትን ማገሩን ከአጠና ጋር እያገናኙ ውብ አድርጎ ይሰራል። የጣሪያው ምሰሶ አቅም እንዲኖረው ቀጥ ያለ ወፍራም አጠና ተመርጦ ጀጊራ ይዘጋጃል። ጀጊራ ለቤቱ ጥንካሬ ከመስጣቱም ባለፈ ቤቱን በማስዋብ ላይ ከፍተኛ አስተዋጽኦ ያበረክታል። በምሰሶ መሃል ጀጊራ የሚቆምበት ቦታ ተበርብሮ ይዘጋጃል። የምሰሶ ጫፎች ቤቱን ወደ ላይ ደግፎ እንዲይዝ ያደርጋል። የቤቱ ጣሪያ ድፍ ከፍ የሚከደን ሲሆን በአሁን ጊዜ የድፍ ሳር በመመንመኑ ምክንያት ለክዳን የስንዴ ቃርሚያ መጠቀም የተለመደ ሆኗል። የቤቱ ክዳን ከተጠናቀቀ በኋላ በተዘጋጀ ዕቃ ወቅት ግድግዳውን ውስጠኛ ክፍል 3 ዙር ጭቃ መርጎ በመጨረሻ የነጭ ኖራል ያስወባሉ። ከዛም መኖር ይጀምራሉ። በሀዲያ ባህል አዲስ ቤት የሚገባበት ጊዜ ባህላዊ ምግቦችና መጠጦች ተዘጋጅቶ ዘመድ አዝማድ ተጠርቶ የምርቃት ስነ ስርዓት ይካሄዳል። በሀዲያ ባህል ትልቅ ቤት ጎያ፣ የልጆችና የእንግዶች ቤት እልፍኝ፣ ጀጊራ እንዲሁም የምግብ ማሶቢያ ኩሽና ስዕልምና ለየብቻ የሚሰራ ለሳር ሰው ለየቦታ አክብሮት ይሰጣል። በባህሉ የቤት አሰራር ይሄንን ይመስላል። ይሄንን ሁላችሁም ሼር በማድረግ በምችለው አቅም ይሄንን ነገር ለናንተ ጀባብዬ ያለው ሰብስክራይብ አድርጉ። አመሰግናለሁ።